ሰላም እንዴት ናችሁ? እኔ አግማስ የማንተ ይባላለሁኝ። ለኤግዚት ኤግዛም ወይም ለመውጫ ፈተና ያግዛችኋል ያልኩትን ጥያቄዎች እንዲህ እያዘጋጀሁ ይዤላችሁ እመጣለሁ። ተከታተሉኝ። ታዲያ ግን ሁሌም እንዲደርሳችሁና ጥያቄዎችን እንድትሰሩ ይርዳ ዘንድ ዩቲዩብ ቻናላችን ሰብስክራይብ፣ ሼር እና ኮሜንት ማድረጋችሁን እንዳትረሱ። አስተያየት ካላችሁ፣ ጥያቄዎች ካላችሁ ኮሜንት ሴክሽን ላይ አስቀምጡልን። አፋጣኝ ምላሽ እንሰጥ ይሆናል ማለት ነው። ለዛሬ ያዘጋጀንላችሁ ጥያቄዎች የሚከተሉት ናቸው ማለት ነው። የመጀመሪያው which of the following pattern making method use actual body measurement directed to draw a pattern ይለናል። ፓተርን ለምሳሌ እንጠቅማለን። ከዚህ ጋር ቁልፉ ትልቁ ፖይንት እዚህ ጋር ያለው ፖይንት ነው ማለት ይህ ፖይንት ነው። body measurement the actual body measurement directed to draw a pattern draping flat pattern making card pattern making freehand sketching ለዚህ ሶስት አይነት pattern making ሜቶዶች እንዳልናቃለን draping flat pattern making and card ስለዚህ ከነዚህ ውስጥ የትኛው ይሄ ዲፊኒሽን ለየትኛው ነው ሊሆን የሚችለው draping ማለት body form ላይ ወይም ደግሞ ከሰውነት አችን አካል ላይ ቀጥታ ወስደን ቀጥታው ፋብሪኩን አስቀምጠን ፓተርን ቦዲ ፎርሙላ ወጥተን የምንሰራበት መንገድ ነው። ፍላት ፓተርን ሜኪንግ ማለት ደግሞ ከሰውነታችን ሜዠርመንት ወስደን ወደ ፓተርን ቀይረን የምንሰራበት መንገድ ነው። ካድ ፓተርን ሜኪንግ ደግሞ በካድ በኮምፒውተራይዝ መንገድ ተጠቅመን የምንሰራበት ነው ማለት። ስለዚህ ከነዚህ ኤክስፕላኔሽኖች አኳያ ትክክለኛ መልስ ሊሆን የሚችለው pattern making method actual body measurement directed draw to a pattern flat pattern making method ነው ማለት ነው። ስለዚህ ትክክለኛው መልስ ይሄኛው pattern making method ነው ማለት ነው። የሚቀጥለው ሁለተኛው ጥያቄያችን what does pattern grading means? pattern grading ምን ማለት ነው ይለናል። so here measuring fabric shrinkage, adjusting pattern to fit different sizes, changing pattern colors and drawing a new fashion style. so እዚህ ጋር መረዳት ያለብን ኮንሰፕት pattern grading ምንድነው የሚለውን ለማወቅ pattern grading is increasing or decreasing a pattern sizes depending on the given numbers የተሰጠን ቁጥር ወይም የተሰጠን ሳይዝ መሰረት መቀነስ ወይም መጨመር ነው። so በዚህ መሰረት measuring fabric shrinkage አይደለም adjusting a pattern to fit different sizes, right? so the correct answer is this part. This is the correct answer, right? This is a correct answer. የሚቀጥለው ጥያቄያችን the bias grain runs at what angle to fabrics warp and weft ይለናል። ያ ማለት ምን ማለት ነው? A 30 degrees, B 45 degrees, C 60 degrees, D 90 degrees. ከዚህ ጋር መረዳት ያለብን አንድ ጥሩ ኮንሰፕት አለ። ለምሳሌ እቺን ፍሮንት ቦዳይስ ፓተርን እንስራላችሁ። እዚህ ፍሮንት ቦዳይስ ፓተርን ላይ እቺ ፍሮንት ቦዳይስ ፓተርን ላይ ግሬን ላይን የሚቀመጥ እንዴት ነው? እንግዲህ ግሬን ላይን ፓተርን ግሬን ላይን እና ፋብሪክ ግሬን ላይን ተብሎ ይከፈላል። ፓተርን ግሬን ላይን ኤንድ ፋብሪክ ግሬን ላይን። ፋብሪክ ግሬን ላይን ከፋብሪኩ ሰልቬጁ ከሰልቬጁ በ90 ዲግሪ ከሰልቬጁ በ180 ዲግሪ ከሰልቬጁ በ45 ዲግሪ ይሰራል ማለት ነው። ስለዚህ ለምሳሌ ከዚህ ጋር ግሬን ላይን ለመስራት ግሬን ላይን ወይም ትሩ ቢያዝ ግሬን ላይን ነው 90 ዲግሪ ግሬን ላይን ነው 180 ዲግሪ ግሬን ላይን ነው ለማለት ለማወቅ ለመሬቱ 90 ዲግሪ የሚሰራልንን የፓተርናችን ላይን መለየት መቻል አለብን ማለት ነው። ለምሳሌ እዚህ ጋር ይሄ መሬቱ ነው ብንል ሎክ ይሄ የመሬቱ ፓርት ነው ብንል ለዚህ 90 ዲግሪ ሊሰራልን የሚችል የሰውነታችን ክፍል እቺ ላይን ብቻ ናት በ90 ዲግሪ ሶ ከዚህ ላይን በኩል ርቀት ደን የምንሰራው ላይን ይሄ ግሬን ላይን ይባላል ማለት ነው። ግሬን ላይን ይባላል ማለት ነው። this pattern ግሬን ላይን ይባላል ማለት ነው። ጂ ሶ ይሄ ቨርቲካል ግሬን ላይን ይባላል። ልክ በተመሳሳይ ወደዚህ የምንሰራው ደግሞ ይሄ ላይን ደግሞ ሆሪዞንታል ግሬን ላይን ይባላል ማለት ነው። ሆሪዞንታል ግሬን ላይን ከዚህ ደግሞ በተቃራኒ ደግሞ የምንሰራት እቺ ግሬን ላይን ደግሞ እቺ ግሬን ላይን
each green line which is make a 45 degree inclination is true bias green line so accordingly the bias green line run at angle at the fabric and weft is the correct answer is here is a true bias green line is 45 degree so the correct answer is these ones የሚቀጥለው ጥያቄ አራተኛውን ጥያቄ What is the basic foundation of garment construction ይለናል What is the basic foundation of garment construction So here the basic foundation of garment construction is stitch pattern finishing embellishment ይለናል ከዚህ ጋር ለጋርመንት ኮንስትራክሽን ዋና ቤዚክ የሚሆነው ነገር ምንድነው መስፋት ነው ዲዛይኑ ነው ወይስ መጨረሱ ነው ወይስ ማስዋቡ ነው የትኛው ነው ሊሆን የሚችለው የሚለውን ነው የሚመልስልን ስለዚህ ዋና ቤዚክ ነገሩ በአንድ ጋርመንት ለመስራት ወይም አንድ ልብስ ለመስራት አንድ አፓራል ዲዛይን ለማለት ሰፍቶ ለማውጣት ትልቁ ቁም ነገሩ ዋናው ቤዚኩ ፓተርኑ ነው ማለት ዲዛይኑ ነው ማለት ነው so B is the correct answers and the next question is which of the following is not a basic block used in pattern making look which is not a basic block used in pattern making is not a basic block do you know አሁን ከዚህ ጋር ማወቅ ያለብን ነገር ቤዚክ ብሎክ ምንላቸው ምን ናቸው ቤዚክ ብሎክ ምንላቸው የሚለው ማወቅ ይጠበቅብናል አንደኛ ቦዳይስ ነው civil pocket ነው skirt ነው so here basic pocket is a component is a component of a pattern not a basic block body is front body is back body is sleeve skirt this is a basic block so እዚህ ጋር ትክክለኛ መልሳችን ሊሆን የሚችለው pocket ነው ማለት ነው because pocket is not a basic block because it is a component of a patterns የመጨረሻው ጥያቄ what is the primary purpose of pattern in garment construction right what is the primary purpose of pattern in garment construction A to cut fabric directly B to improve fabric quality C to serve as a template for cutting fabric pieces D to dye the fabric evenly so ከዚህ ጋር እንግዲህ ፓተርን ዋና ፐርፐሱ ምንድነው ፓተርን ፋብሪኩን ለመቁረጥ ነው to cut fabric directly ፋብሪኩን ለመቁረጥ ነው የፋብሪኩን ኳሊቲ ለማሻሻል ነው to serve as a template for cutting fabric የፋብሪኩ እንደ ቴምፕሌት ለማገልገል ነው የትኛው ነው የሚጠቅመን ብዙ ጊዜ ስለ ፓተርን ፐርፐዝ ምናቀር so here the correct answer is C because it is important to serve as a template for cutting fabric pieces like let us take an example of front bodies በትክክል front bodies አርጎ ለመቆረጥ look ለምሳሌ እቺ front bodies ናት ብንል እቺን front bodies በትክክል front bodies አርጎ ቴምፕሌቷን ለመቆረጥ ነው ፓተርን የሚጠቅመን improve fabric quality የፋብሪኩን ኳሊቲ ለማምጣት አይደለም ፋብሪክ ኳሊቲ አያመጣልንም ፓተርን because fabric is primarily የተሰራ ነው እንጂ ፓተርን በመስራት ኳሊቲው ይሻሻል to cut fabric directly ፋብሪኩን ቀጥታም ለመቆረጥም አይደለም የሚጠቅመው to dye a fabric evenly dye ለማድረግም አይደለም የሚጠቅመው so to serve as a template for cutting a fabric pieces እንደ ቴምፕሌት እንደ ለመቁረጥ የምንጠቀምበት አንዱ የጋርመንት ኮንስትራክሽን ኮምፖነንት ፓርት ነው ማለት ነው ስለዚህ ዛሬ ያዘጋጅንላችሁ ጥያቄ ይሄን ይመስላል አስተያየት ካላችሁ ጥያቄዎች ካላችሁ ኮሜንት ሴክሽን ላይ አስቀምጡልን thank you if you have any comments please via a comment sections thank you